ሰላም እንዴናችሁ ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መተናገሪያ ድረስ አብራችሁን ቆዩ። በዚህ ቻናል እንግዲህ በተለይም ስለ አርሰናል በዛሬው ዕለት የምንዘግብ ይሆናል። እስከ ፕሮግራማችን መተናገሪያ ድረስ አብራችሁን ቆዩ። የአርሰናሉ የቀይ መስመር ተከላካይ ቤን ዋይት በጉዳት ከቀሪው ውድድር ዓመት ውጭ መሆኑ ክለቡን አሳውቋል። ተጫዋቹ በሳምንቱ መጨረሻ ወሳኝ በነበረውና አርሰናል ከሜዳው ውጭ ዌስትሃም ዩናይትድን ባሸነፈበት ጨዋታ በመጀመሪያው አጋማሽ በጉዳት ተቆይሮ መውጣቱ ይታወሳል። በወቅቱ የጉልበት ጉዳት እንዳጋጠመው ተገልጾ የነበረ ሲሆን ከውድድር ዓመቱ ውጭ መሆኑም ተረጋግጧል። ይህንም ተከትሎ በቡዳፔስት ከሚካሄደው የሻምፒዮንስ ሊግ ፍጻሜ ጨዋታ ውጭ መሆኑ ሲረጋገጥ ለዓለም ዋንጫው መድረሱ ማጠራጣሪ ነው ተብሏል። ዋይት በዚህ ዓመት በጉዳት ምክንያት ከቡድኑ ርቆ መቆየቱም የሚታወስ ጉዳይ ነው። ዴቪድ ኦርስተን ይህን የዘገበው በጣም መልካም የሚባል ዜና ለአርሰናል እንግዲህ ቲምበር ከፒኤስጂ ጋር ለሚደረገው የሻምፒዮንስ ሊግ ፍጻሜ ዝግጅት ወደ ሳል ልምምድ ተመልሷል ተብሏል። የመጀመሪያው ቡድን ተጫዋች የአንድ ቀን ረፍት ተሰጥቷቸዋል። ቲምበር ደግሞ የማገገሚያ ፕሮግራሙን ቀጥሏል። የቤን ዋይት የቅርብ ጊዜ ጉዳት ከደረሰ በኋላ ለአርሰናል አዎንታዊ ዜና ነው ተብሏል። እንግዲህ ይሄ በጣም ጥሩ የሚባል ዜና ነው። ከዚህ ጋር በተያያዘ ሌላ በጣም አስደሳች ዜና ላጋራችሁ። ኦልሞስት የቲምበር ጉዳይ በጣም መልካም የሚባልና በቅርቡ ወደ ሜዳ እንደሚቀላቀል ነው ከፒኤስጂ ቤት የደረሰን መረጃ ላድረሳችሁ። እንግዲህ የፒኤስጂው የፊት መስመር አጥቂ የሆነው ኦስማን ዴምቤሌ ጉዳት እንዳስተናገደ ተነግሯል። በትላንትናው ዕለት እንግዲህ ፓሪስ ኤፍሲን ፒኤስጂዎች ገጥመው ነበርና እጅግ ወሳኝ በሆነው በደርቢ ጨዋታ በእርግጥ ዋንጫ መብላታቸውን አረጋግጠው ነበር። ነገር ግን በትላንትናው ዕለት ሪስክ ወስደው ነበረ የፒኤስጂው አሰልጣኝና በዛም ሳቢያ እንግዲህ ኦስማን ዴምቤሌ ጉዳት እንዳስተናገደ ይታወቃል። ይህ ዜና እንግዲህ ለአርሰናል በጣም መልካም የሚባል ዜና ነው። ምክንያቱም እንግዲህ ይሄ ተጫዋች በጣም ተጽዕኖ ፈጣሪ ተጫዋች እንደሆነ ይታወቃል። እንግዲህ አርሰናል ላይም ጎል ከዚህ በፊት ሲያስቆጥር የነበረ ተጫዋች እንደሆነ ይታወቃልና አሁን የኦስማን ዴምቤሌ ጉዳት ማስተናገድ በተለይም እንግዲህ ለአርሰናሎች ቀለል እንዲላቸው የሚያደርግ ዜና ነው። ይህ ተጫዋች በጣም ኳሊቲ ያለው ተጫዋች እንደሆነ ይታወቃልና ከክቫራትስኬሊያ ጋር የሚፈጥሩ ጥምረትም ለአርሰናል የራስ ምታት ይሆናል ተብሎ ሲጠበቅ ነበር። ነገር ግን አሁን እንግዲህ ይህ ጉዳት ምናልባት ከፍጻሜው ጨዋታ ውጪ ሊያደርገው እንደሚችል ነው እየተነገረ የሚገኘው። ሌላኛው በጣም ጥሩ የሚባለው ዜና ደግሞ የጁሪየን ቲምበር መድረስ ለክቫራትስኬሊያ ራስ ምታት ሊሆን ይችላል። ምክንያቱም በመከላከሉ ረገድ ጁሪየን ቲምበር የሚታማ አይደለምና አርሰናል ሙሉ ስኳዱ እንግዲህ እስካሁን ድረስ ጤናማ እንደሆነ ይታወቃል ከቤን ዋይት ጉዳት ውጪ። ስለዚህ የፍጻሜውን ጨዋታ እንግዲህ ቅድመ ግምት ለአርሰናል ይሆናል ተብሎ ይገመታል። ምክንያቱም የኦስማን ዴምቤሌ ጉዳት በራሱ የሚፈጥረው ኢምፓክት እጅግ የጎላ እንደሆነ የሚታወቅ ጉዳይ ነው። ፒኤስጂ በምንም አይነት ሲቹዌሽን ከባድ ተጋጣሚ ቢሆንም ግን የኦስማን ዴምቤሌ ጉዳት ለአርሰናል በጣም መልካም የሚባል ዜና እንደሆነ እየተነገረ ይገኛል። የፈረንሳዩ ክለብ ፔዤ በአውሮፓ ሻምፒዮንስ ሊግ ፍጻሜ ከአርሰናል ጋር ላላቸው የፍጻሜ ጨዋታ ለየት ያለ ልምምድ ዛሬ ሲያደርጉ ታይተዋል። አርሰናል በአውሮፓ በቆመ ኳስ አጠቃቀም ቀዳሚ ክለብ ተደርጎ የሚታይ ሲሆን በተለይም የተቃራኒ ቡድን ግብ ጠባቂዎች ላይ ጫና በመፍጠር ግብ ሲያስቆጥር በተደጋጋሚ ተመልክተነዋል። ታዲያ ፔዤዎች በዛሬው ልምምዳቸው ላይ ራግቢ በተሰኘው ውድድር ለሚጫወቱ ተጫዋቾች የሚሰጥ ስልጠና ለግብ ጠባቂዎች ሲሰጡ ታይቷል። ይህም ግብ ጠባቂዎች በጫና ወቅት ኳስን እንዴት መቆጣጠር እንዳለባቸውና መረጋጋት በአካላዊ ጫና ውስጥ እንዴት ማግኘት እንደሚችሉ ማሳየት ነው ተብሏል። በተጨማሪም የአየር ላይ ኳሶች ላይ ግብ ጠባቂዎችን ብልጫ እንዲኖራቸውና ጫናዎችን እንዲቋቋሙ ታስቦ ስለሆነም ተነግሯል። የአሰልጣኝ ሉዊስ ኤንሪኬ ፔዤ ለአርሰናል አደገኛ የማጥቃት መንገድ መፍትሄ ለማምጣት እየጣሩም ናቸው ተብሏል። ፔዤ ከቆሙ ኳሶች በኋላ የሚገኘውን የመልሶ ማጥቃት አጋጣሚዎች ለመጠቀም እንዳቀዱ ነው እየተነገረ የሚገኘው። የአርሰናል አሰልጣኝ ሚካኤል አርቴታ የጎል ልዩነት ምን ያህል አስፈላጊ ነው ተብሎ ሲጠይቅ ይህንን መልሷል። አርቴታ በመጀመሪያ ጨዋታዎችን ማሸነፍ ይገባናል፣ ተጨማሪ ጎሎችን በማስቆጠር ማሸነፍ ከቻልን ደግሞ የተሻለ እንደሚሆን ግልጽ ነው። ነገር ግን ሁላችን በጣም አስቸጋሪ ጨዋታዎችን እያደረግን ነው። ከዌስትሃም ጋር እጅግ ከባድ ጨዋታ ነበረን። ማሸነፍ መቻላችን ደግሞ ደስ የሚል ስሜት ነበረው። ይሁን እንጂ ጎሎችን ማስቆጠር ወሳኝ እንደሚሆን እናውቃለን ሲል ሚካኤል አርቴታ ተናግሯል። አርሰናል ጁሊያን አልቫሬስን ለማስፈረም የሚደረገውን ፉክክር እየመራ ነው ተብሏል። ይህ ድንቅ የሆነ ተጫዋች እንግዲህ በአርሰናል የዝውውር ራዳር ውስጥ ከገባ እጅግ መሰነባበቱ የሚታወቅ ጉዳይ ነው። ታዲያ አርሰናሎች ይህንን ተጫዋች ለማስፈረም ወሳኝ የሆኑ ስራዎችን እየሰሩ እንደሆነ እየተነገረ ይገኛል። በጣም መልካም የሚባል ዜና ነው። ጁሊያን አልቫሬስ እንግዲህ በአትሌቲኮ ማድሪድ ቤት
እጅግ የሚደነቅ ተጫዋች እንደሆነ ይታወቃል። እኔ አሁንም ቢሆን ኳሊቲው እጅግ የሚያስገርም ተጫዋች፣ ቅጣት ምቶችን የሚያስቆጥር ፍሪኪኮችን የሚያስቆጥርበት መንገድ በጣም አስገራሚ የሚባል ነውና ወደ አርሰናል ቢመጣ የሚሰጠው አስተዋጽኦ እጅግ የጎላ ነው ተብሎ ይጠበቃል። ይሄ ድንቅ የሆነ ተጫዋች በአርጀንቲና ብሔራዊ ቡድንም ጥሩ የሚባል እንቅስቃሴ ማስመልከቱን ተከትሎ እንግዲህ በማንቸስተር ሲቲ ቤትም ያንን ነገር ይደግማል ተብሎ ነበር። ነገር ግን በማንቸስተር ሲቲ ቤት ይሄን ያለ ጥሩ የሚባል ጊዜን አላሳለፍ። ምክንያቱም በብዛት ኤርሊንግ ሃላንድ ነበረ እድል ሲያገኝ የነበረውና አሁን ታዲያ በአትሌቲኮ ማድሪድ ቤት እጅግ ድንቅ የሆነ እንቅስቃሴን እያሳየ ይገኛል። አርሰናሎችም ለዚህ ተጫዋች በርካታ ሚሊዮን ፓውንዶችን ፈሰስ ለማድረግ በክረምቱ የዝውውር መስኮት ሀሳብ እንዳላቸው እየተገለጸ ይገኛል። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃ ይህን ይመስላል። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።